ከቄስ በሊና ጋራ ብዙ ታሪክ አሳልፈናል። በተለያዩ ስፍራዎች በጋምቤላ በፈንታሌ በተለያዩ ቦታዎች እየተዘዋወርን ብዙ ታሪኮችን አሳልፈናል። ሁሉንም መናገር አይቻልም። ነገር ግን ከፈቀዳችሁ አንዲት ቀን ከቄስ በሊና ጋር ያሳለፍነውን የአንድ ቀን ብቻ ታሪክ ላነብላችሁ እወዳለሁ። እግዚአብሔር ይባርካችሁ። አጭር ነው። ጊዜው በአውሮፓውያን አቆጣጠር በ1994 ከ28 ዓመታት በፊት ነው። ጉዞው በላይኛው የአዋሽ ስምጥ ሸለቆ ወደሚገኘው ፈንታሌ ወረዳ ወደ ከረዩ ምድር ነው። ከሰዓቱ ከሌሊቱ 10 ሰዓት ገደማ ነው። ሁለት የቄስ ጉዲና የሴት ልጆች አስቴርና ሌሳ ጉዲና ቄስ በሊና ሳርካን ይዘን እየተጓዝን እያለን ጸሎት በመኪና ውስጥ ይጀመራል። ቄስ በሊና ባለበት አንድም ይሁን 1000 ኮንፈረንስ መከሰቱ የታወቀ ነው። የሶስት ሰው ኮንፈረንስ መኪና ውስጥ እየተፋፋመ ጉዞው ቀጠለ። ከ3 ሰዓታት በኋላ የጉዲና ቱምሳ ፋውንዴሽን የመጀመሪያው ትምህርት ቤት ለመገንባት ያቀድንባት ኤቢቲ ትርጉሙ የጥማት መንደር የምትባል ቦታ ደረስን። ታዋቂው ቄስ በሊና ሳርካ በሺዎች የሚቆጠሩ ህዝቦች የጀማ ኮንፈረንሶች ማገልገል የለመደ ወደ ተንቀሳቀሰበት ሁሉ ሰዎች የሚከተሉት ቤት ሰው ሆነ አውሬ አንዳች ዛፍና ሳር በሌለበት እልም ባለ ፀሐያማ ምድረ በዳ ውስጥ ቆሞ ማየት የሚያስገርም ነበር። መጠለያ ስላልተገኘ ሀሩር ውስጥ ቆም ብሎ ቄስ በሊና እስቲ ኑና እጆቼን ያዙ እንጸልይ በዚህ ምድር ላይ ሲል ከእቴ ጋር ተጠግተን እጁን ያዝን። ልንጸልይ ራሶቻችንን ዝቅ አድርገን ስንጠባበቅ በጸሎት ፈንታ ዝምታ። ቀና ብዬ ስመለከት እምባ በእምባ ሆኖ መናገር ተስኖታል። ያ በኮንፈረንሱ ላይ የታወቀው ወፍራም የጎላ ድምፅ አይሰማም። በዝግተኛና በሚንቀጠቀጥ ድምፅ እናንተ ልጆች ወደዚህ ምድረ በዳ ስለምን መጣችሁ ብሎ ለረጅም ጊዜ ካቃተተ በኋላ መተንበይ ጀመረ። ይህ ምድረ በዳ ይለመልማል። ከሩቅ ምድር ብዙዎች ወደዚህ ምድረ በዳ ይጎርፋሉ። የኤሌክትሪክ መስመር ይዘረጋል። የውሃ አቅርቦት ይሆናል። ከዚህ ልትገነቡት ካለው ትምህርት ቤት ታላላቅ ሰዎች ይወጣሉ እያለ ቀጠለ። ትንቢቶቹ ተፈጽመዋል። ረጅም ጊዜ ምድሪቱን በጸሎት ካሰስን በኋላ መጠለያም መቀመጫም ስላልነበረ ወደ መኪናችን ተመልሰን ረዥሙን ጉዟችንን ወደ አዲስ አበባ ጀመርን። 1 ሰዓት የሚያህል ከተጓዝን በኋላ መኪናችን ምንም አይነት የአገልግሎት ተቋም በሌለበት ጫካ ውስጥ ተበላሽቶ ቆመ። ሌላ መኪና ገና ከአዲስ አበባ ተፈልጎ እስከሚመጣ ቄስ በሊና የድሮ ታሪኩን ማውጋት ጀመረ። ቄስ በሊና አጥብቆ የሚቃወመው ነገር ቢኖር ስንፍናን ነው። አለመስራት እንደ ነውር ይጸየፋል። የማይሰራ አይብላ የሚለውን የመጽሐፍ ቅዱሳዊ መርህ በሄደበት ሁሉ ያውጅ ነበር። ሹራብ መስራት ለወንዶች ያልተለመደ ቢሆንም በወጣትነት እድሜው ለትምህርት ቤት የሚያስፈልገውን ወጪ ለመሸፈን ሹራቦችን እየሰራ ይሸጥ ነበር። ባደገበት አካባቢ የማይገኙ ዕቃዎችን እሱ እንደነገረኝ ከሆነ በተለይ ጨው ከሌላ ስፍራ ገዝቶ ወደ ገጠር በማምጣት ሽጦ ከራሱም አልፎ ወንድሞቹንና እህቶቹን ያስተምር ነበር። በተለይ ወጣቱ በሊና በነቀምቴ በሚያገለግልበት ጊዜ መደበኛ የአምልኮ ስርዓት ስላላረካው
መጽሐፍ ቅዱስን በጥልቀት በማጥናት በተለይም የመጽሐፍ ቅዱስን ድንቅና ተአምራቶቹን በግሉ በመለማመድ ከቤተ ክርስቲያኑ መሪዎች ተቃውሞና አልፎም እገዳ ሲደረግበት ቄስ በሊና እንዲህ ብሎ ሁኔታውን ተረከ። በመንፈስ ቅዱስ ሙላት በድንቅና በተአምራት አገልግሎት የሚያምኑ 143 ወጣቶች አስተባብሬ ገንጥዬ ለመውጣት ሁኔታዎችን አመቻችቼ እያለሁ ቄስ ጉዲና ቱምሳ የተፈጠረውን ሁኔታ ሰምቶ ከአዲስ አበባ በአስቸኳይ ወደ ነቀምቴ መጥቶ ወዴት እየሄድክ ነው በሊና ሲለኝ ወጣቶችን ሁሉ እንዳስተባበርኩ ለአገልግሎት የሚያስፈልግ ቤት እንደተከራየው እና የቤተ ክርስቲያኒቱ መሪዎች የሰይጣን አገልጋዮች ስለሆኑ ያንን ስፍራ ለቅቄ ለመሄድ እንደወሰንኩ ውሳኔን ደግሞ ማንም እንደማያስቀይረኝ ነገርኩት። ቄስ ጉዲና በዝግታ ሁሉንም ነገር ካዳመጠኝ በኋላ ለቀህ የምትሄደው የቤተ ክርስቲያን መሪዎች ሰይጣን ስለሚረዳቸው ነው አልከኝ ሲለኝ ትክክል ነው አልኩት። ቆየት ብሎ እንደገና ሰይጣንን ሸሽተህ እየሄድክ ነዋ ሲለኝ አዎ እዚህ ቸርች ያሉ መሪዎች ሁሉ በአጋንንት የተሞሉ ናቸው አልኩት። ቄስ ጉዲና አሁን እየሄድክ ያለህበት ጋር አጋንንቶች እንደሌሉ ማረጋገጥ ትችላለህ ወይስ እዚያ ደርሰህ አጋንንቶች ሲገለጡ ሽሽት ልትቀጥል ነው ሲለኝ እውነትም ብዬ በቀጣይነት እዚያችሁ ቤተ ክርስቲያን ውስጥ ሰራሁ። ቄስ ጉዲና መስዋዕትነት ከፍሎ ከአዲስ አበባ ወደ ነቀምቴ መጥቶ ባይመክረኝ ባይመልሰኝ ኖሮ በዚያው ጠፍቼ በቀረው ነበር። አገልግሎት እየተስፋፋ የማህበረ ምዕመናን ቁጥር እየጨመረ ሲሄድ የመንፈስ ቅዱስ ሥራ በድንቅ ሲገለጥ ቁጥር ስፍር የሌላቸው ሰዎች ከተለያዩ እስራቶች ሲፈቱ ታይቶ የማይታወቅ ድንቅና ተአምር ሲሰራ የደርግ መንግስት እግዚአብሔር የለም የሚለውን አይዲዮሎጂ ይዞ የኮሚኒስት አገዛዝ ሲጀምር ቄስ በሊናም ለእስር ቤት ስቃይ ታልፈው ከተሰጡት መካከል አንዱ ነበር። በዚህ ረዥም አገልግሎት ዘመኑ 17 ጊዜ ታስሮ ተፈቷል። በአንዱ እስራት ወቅት ቄስ በሊና በአንድ ክፍል ታስሮ የግርፊያው ክፍል ከጎኑ ስለነበር እየተገረፉ ያሉ ክርስቲያኖች ሲጮሁ ሲሰማ እግዚአብሔር ጸጋውን እንዲያበዛለት መጸለይ ፈለገ። ስሙን ብፈልግ አጣሁት አለኝ። የማንን ስም ስለው ኢየሱስን ነዋ አለኝ። የኢየሱስ ስም ጠፋብኝ። አይገርምም? ዘመን ተለውጦ በቄስ በሊና ውስጥ የሚቀጣጠለው የወንጌል እሳት የተገነዘቡ መሪዎች ቄሱን ለከፍተኛ የሥነ መለኮት ትምህርት ወደ መካነ ኢየሱስ ሴሚናሪ ላኩት። ቄስ በሊና ጋር ተምሮ ዝም የሚባል ነገር ስለሌለ እንደርሱ የመንፈስ ቅዱስ እሳት በውስጣቸው ሲቀጣጠል የነበሩ ጓደኞቹን ይዞ ስለ መንፈስ ቅዱስ ሙላት፣ ስለ ፈውስ አገልግሎት በሴሚናሪ ውስጥ ማስፋፋት ጀመረ። በዚህ ጉዳይ ላይ 3 ወጣቶች በሊና ሳርካ፣ ተስፋዬ ዲነግዴ እና ቶለሳ ጉዲና ተከሰው ጉዳዩ በወቅቱ ለነበሩ የቤተ ክርስቲያን የበላይ መሪዎች ቀርቦ እንደገና ቄስ ጉዲና ቱምሳ ተወክሎ ጉዳዩን ለማጤን የመፍትሄ ሀሳብ ለማቅረብ ከሰሚናሪ መሪዎችና ከወጣቶች ጋር ሰፊ ውይይት ካካሄደ በኋላ ወጣቶቹ የጀመሩት የመንፈስ ቅዱስ የመነቃቃት አገልግሎት መጽሐፍ ቅዱሳዊ መሆኑንና ወጣቱ ትውልድ ከቤተ ክርስቲያን እንዳይሸሽ በመቀበል አገልግሎታቸው እንዲቀጥሉ ተደረገ። 3ቱ ወጣቶች ከሴሚናሪ ተመርቀው ሲወጡ ቄስ ተስፋዬ ዲነግዴ መከኒሳ መካነ ኢየሱስ፣ ቄስ በሊና ሳርካ ደግሞ
በእንጦጦ መካነ ኢየሱስ ብዙዎች የዳኑበት የእግዚአብሔር እጅ የሚገለጥበት ታላላቅ ፈውስ ድንቅና ተአምራት አገልግሎቶች መስጠቱን ቀጠለበት። በሀገር ውስጥ የነበረው ሁኔታ እየከፋ ሲመጣ ብዙዎች ሀገር ለቀው ወደ ውጭ ሀገር ሲወጡ ቄስ በሊና ሕዝቤን ሀገሬን ትቼ አልሄድም በማለት ይህንን ድሃና ችግረኛ ሕዝብ ማገልገሉን ቀጠለ። በኢትዮጵያ ምድር ቄስ በሊና ያልረገጠው ለቀቃኝ ከተባለ ያስደንቃል። ከዚያም በላይ የሚያስደንቀው ግን ቄስ በሊና በእነዚህ ዘመናት ሁሉ ውስጥ በእግር በህዝብ ማመላለሻ አውቶቡሶች መጓጓዙ ነው። በአንድ ወቅት ከነቀምቴ ከተማ ተነስቶ ወደ ቤደሌ ሉባቦር ለማገልገል በእግሩ ሲጓዝ መንገድ ላይ መሽቶበት ጅቦች ሲከቡት ዛፍ ላይ ወጥቶ እስከሚነጋ ዛፍ ላይ እንዳደረ አውግቶኛል። እርሱን የሚመስሉ ታላላቅ አገልጋዮች ከእርሱም በፊት ይሁን ከእርሱም በኋላ የተነሱ አገልጋዮች በዘመናዊ መኪና እየተጓጓዙ ሲያገለግሉ አንድም ቀን ቄስ በሊና መብቴ ብሎ ስለ መኪና ሲያጉረመርምና ሲከራከር ተሰምቶ አይታወቅም። ትሑትና ልበቀና እግዚአብሔርን የሚፈራ የድሆች ወዳጅ ቄስ በሊና ለሀገሩና ለሕዝቡ ያለውን ፍቅር ያየ ጌታ ሰማያትን ከፍቶ በኢትዮጵያ ምድር ሊከሰት ያለውን ሁሉ አስቀድሞ ገለጠለት። የመከራ፣ የጦርነት፣ የኋላ ቀርነት፣ የጥላቻ ደሴት በሆነችው ኢትዮጵያ ላይ ቆሞ በማዕድንና በኢንዱስትሪ የበለጸገች ምድር ባለወደብ ሳይሆን የወደቦች ባለቤት፣ የፍርስራሽና የቆሻሻ መናኸሪያ ሳይሆን በእጽዋትና በአበቦች የተዋበች ሀገር፣ ከዚያም ባሻገር አፍሪካ እንደ አህጉር ሳይሆን እንደ ሀገር ተዋህዳ ኢትዮጵያ የአውሮፓና የአሜሪካ መጠጊያና መሸሻ ሆና የታሪክን ልጓም በእጁ የያዘውን ጌታ የፊተኞችን የኋለኞችን ደግሞ የፊት የሚያደርግ ጌታ ይህንን አድርጎ አዲሲቷን ኢትዮጵያ አልፎም አዲሲቷን አፍሪካ በርቀት አስቀድሞ ያየ ነቢይ ለአመራር የታጩ መሪዎች የተጽናኑበት ትንቢታዊ ቃል ኃይልና ጉልበት ያፈሩበት ራእይ በሩቅ ተመልክቶ በጽሑፍ ያስቀመጠ ጀግና ታላቅ ነቢይ ቄስ በሊና ጌታችን ኢየሱስ ክርስቶስ እንደተናገረው ነቢይ በሀገሩ አለመከበር እንዳይሆንብን የዚህ ሰው ራእይ ካከበርን ፍጻሜው ላይ ከሰራን በዚህ ሰው ፈለግ እግዚአብሔር አዲስ ትውልድ ፈርሃ እግዚአብሔር ያላቸው ሀገርና ወገንን የሚወዱ ለሀገር ልማት እድገት የሚቆረቆሩ ቅንነትና ትህትናን የተጎናጸፉ ብዙዎችን ያስነሳልናል። ሀገራችንንና አህጉራችንን ነቢዩ ቄስ በሊና ወዳየው ከፍታ ደርሰን እንደምናያቸው አንጠራጠርም። ቄስ በሊና ሳርካን ያስነሳ አምላክ በእርሱ ፈለግ የሚራመዱ እልፍ አላፋትን ያስነሳልን።